የቴዲ አፍሮ ቅኔ እኮ እስካሁን ድረስ የማይገባው ግን የቴዲ አፍሮ አምላኪዎች አሉ። አሁን ለምሳሌ ልንገራችሁ ደግሞ ይሄን የፈታ ወንድ ነው፣ እኔ አደንቀዋለሁ። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ ሰብልዬ እናትማ ሆዬ ሰብላለም ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኝ እዩት ቢጫ ለብሶ። ሁለቱም መስመር ብቻ ነው። ማር ሲገባ ገዳም ማለት ቢጫ አይደለም ማሩ። ጧፍ ይደረግና ሻማና ጧፍ ቤተክርስቲያን ድንጋይ ተደገፈው እናቶች ሲሸጡ አላያችሁ? ያ ነው መቅደስ ገብቶ የሚበራው። አንተ ወንዳታ ያስጨብጨባሉ። ግን ለፈችው ይሄ ፈችው ነው። አብዛኛው ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ ያቋል። ግን ቅኔውን ገብታ ግን ካሁን ከጄኔሬሽን አንፃር ኤክስፖዝድ ያልሆኑ ለዛ ነገር ያልተጋለጡ ልጆች ወይም ጄኔሬሽን ኬት ሊያውቀው ይችላል? እንዴት ነው እንደዚህ አይነት? አሁን እሱ ጋር ምንድነው መሰለሽ ይሄ ደርዝ ያለው አስተዳደግ ስታደግ ማህበረሰባዊ ይሄ ኢትዮጵያዊነትን ተላብሰ ስታደግ ግጥም እንደሆነ ይገባል። ወደ ወሎ ምናምን እኮ ብትሄድ በቅኔ ነው የሚያወሩ። ወደ አማራው ክልል ወደ ሰሜን ሸዋ ወደ ጎጃም ብትሄድ ቅኔዎች ናቸው። ሰዎቹ ራሱ ቅኔ ናቸው። ወደ ባላገሮቹ ጋር ስትሄድ በቅኔ ነው። አሁን አፋርም ብትሄድ ኦሮሚያ ውስጥም ብትሄድ ባላገሮቹ በቅኔ ነው የሚያወሩ እና ያን ቅኔ ለመረዳት ብቁ መሆን ይጠይቃል እንጂ ቅኔ በየቦታው እንደ ቡና ቁርስ ወስዳ አይፈታም። እንዲያውም አባባ አለቃ ገብረሃና ምን አሉ ዛሬ ተቀኙት ቅኔ እኮ እንዴት ያለ ጉድ ነው። አይ አንተማ ከገባ ምኑን ተቀኘሁት ገብቷል። ዝም ብሎ አሰስገሰሱ አይገባውም። ገብቷል። አሁን በቀደም ለታ ቴዲ አፍሮ ዘፈኖች ላይ የሚገራርሙ ግጥሞች አሉ እና ሰዎቹ ቴዲን ነው እንጂ የሚወዱት አያውቁትም ግጥሙ። በሰንበት ከመቅደስ ባትገቢስ ምን አለ ዞረው አዩሽ ቄሱ ቅዳሴው ታጎለ የጻድቅ ፈተና የጾመኛ ፍቺ ቆመሽ አደባባይ ሰው አታሳስቺ ሲል ገባለህ ጅር። ይሄ ኮሜንቱ እንዴት ሃይማኖት ላይ እንደዚህ ምናምን አላወቀውም እኮ ልጁ የተቀኘውን ቅኔ ገብታ ትጮሃለህ። ለምን ዛሬን ነው የሚያስነሳ? እንደ ጸበል በለው ቅኔ ይፈሳል። ቅኔ ልጻፍ ተብሎ አይደለም የሚጻፈው ራሱ ነው የሚወርደው። ገብታ አሁን ለምሳሌ እንዳውራ ዶሮ ክንፍ ኮቴን እየሳብኩት መሬት ለመሬት ይላል ቴዲ አፍሮ። ከብቶቹ አይውላዩ ብቃት ይፈልጋል። አሁን አንዳንዱ ይመጣና ዝጎራና እመጓን እንኳን በቤው ምናምን ታቦተ ሲሆን እንትን ነው ያለው ምናምን ይላል። ምን አገባ? እዛ መኖሩን ለማረጋገጥ አንተ ጻድቅ ነህ፣ አንተ ብቁ ነህ፣ ልምዱ አለህ፣ በሱባኤ ጸንተሃል። አያሙሌ ለአንድ ደራሲ ምሳሌ የሚሆን ትልቅ ሰው ሙሉጌታ ተስፋዬ ባለቅኔ ወያኔዎችን እየመራ አዲስ አበባ ያስገባው እሱ በህይወት ያለ መቃወመው የሚያድግና መደግፈው የሚያድግ ነው እና ሱማ እዛ አሜሪካን ግቢ ነው የሚውለው አሉ። አንድ ልጅ ሄዶ ሐኪሜ ነሽ የሚል ግጥም ይጽፋል። አያሙሌ ለማርያም ነው የጻፈው ግጥሙ። ጠረንሽን ለምጄ እንደ ናርዶስ ሽቶ ይላል። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ። ኦኬ እየቀጠልኩ ነው። ደስ ይላል ጨዋታው። አንድ ልጅ ሄድና ይሄን ግጥም ስጠኝ ይላል። ሙሌን ወይ አትችለውም፣ ሁለት ወር ሱባኤ ገባ ትከሻ አይችለውም፣ ታብዳለህ፣ ትሞታለህ። ሱባኤ ገባ ልጁ። በሶስተኛው ቀን ተመልሶ መጣ። ነግሬሃለሁ አትችለውም። ለታምራት ደስታ ሲሰጠው ቡም አላለም። ታምራት ደስታ ችሎት ያንን ነገር ዘፈኑ። በናፍቆት ይዤ ሲደክም ጉልበቴ
አይ እንደው እኔ ለማርያም ነበር ያልኩት ግን የሴት አረጉብኝ ነው ብሎ ታምራት ደስታ ለመጀመሪያ ጊዜ አስተዋወቀው። አንድ ቢጽፍ የታምራት የመጀመሪያ ዘፈኑ ሐኪሜ ነሽ ነው እንዴ? አዎ አልበም ካወጣው ከመጀመሪያው አልበሙ እቺ ብቻ ታወቀችና ወደቀ። ሌላው አንለያየም ላይ ሪሚክስ ተደርጎ በዳግማዊ አሊ ተቀናበረና የምንወደው ዘፈን ሆነ ማለት ነው። አሁን እየመጣን አሁንም ሙዚቃ ይጻፍና ምን ይላሉ? አሁን ቴዲ አፍሮ ስለሚችል 70 ደረጃ ከ7 ደቂቃ በላይ ነው ስለሚችል ነው። አልቻለውም በቃ ይፈፈሰሳ እንደ አውራ ዶሮ ክንፍ ኮቴን እየሳኩት መሬት ለመሬት ታሪክ እየዘረዘረ ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ ግርፊያው ነው ሌሊት ስር ላይ ነበረ ሌሊት ትገረፋለና በክራር ነው አይ አቤት ሲመሽ ወደ ማታ ብቅ በክራሩ ሲመታ ይኸውልህ ብቃት ይፈልጋል አይምሮ ይፈልጋል። አንተ ተሰልበህ ሰው የነጠረና የከበረ ነገር ይዞ ሲመጣ ከብዷል ማለት አትችልም። አንተ ነው የከበደ። ኧረ ግን ይሄ ነገር ፖለቲካ ነው እንዴ ልታጣራ? አዮ እንደዛ አይደለም። ቅኔ ያስፈራል። ገባ ጸጣልና ሙት መሰልናቸው መርዝ የጣፈጠን ሊቅነን ሊሉ ቃርሞ ያመጡትን ያኩትን ውጠን አለ ኤልያስ መልካ የጻፈው። ይኸውልህ ሲወርድ እንግዲህ ቅኔ ሰው ባልሰማበት ባላወቀው ባልኖረበት ዘመን በራቀው ያየውን እውነት እስካልካደ የጥንቱ ብሎ ምን አስኬደ? እኔና እናንተ ዛሬ ቤተሰብ ሆነን አይደል? የዛሬ 20 ዓመት ታሪክ ወይ 100 ዓመት ታሪክ አውርተን መገዳደል አለብን እንዴ? እኛ የታሪክ አተላ ከፋዮች ነን እንዴ? ምን አገባን አይደለ? ይሄንን ስትሰማ ሪስፔክት በደንብ ፕሮሞት ሰምተው እኮ መጥቶ ይሆናል ወይ ሌባ ትሆናለህ ወይ አጭበርባሪ ነህ ወይ ታሪክ እየፈተፈትክ ህዝብ የምታጋድል እርጉም ልትሆን ትችላለህ። ጅል ትዕግስት አለ የማይ